ይህ አፕሊኬሽን ልክ እንደ ቲክቶክ አይነት ነው። እንደ ቲክቶክ ሪል ቪዲዮዎችን አጫጭር ቪዲዮዎችን የምንለቅበት ነው። ግን ደግሞ ከቲክቶክ የሚለይባቸው አንዳንድ ፊቸሮች አሉ። ለምሳሌ በቪው ገንዘብ ይከፈላቸዋል። ሰው ስትጋብዙ ገንዘብ ይከፈላቸዋል። እዚህ ፕላትፎርም ላይ የሚለቀቁት ቪዲዮዎች ደግሞ ስፖርት ነክ ቪዲዮዎች ናቸው። ስፖርት ነክ ቪዲዮዎችን ከየት አምጥቼ ይለቃለሁ እንዳትሉ፣ የግድ እናንተ ቀጥታ የሰራችሁት ቪዲዮ መሆን አይጠበቅበትም። ከሶሻል ሚዲያ ላይ ከየትኛውም ያገኛችሁትን ቫይራል የወጡ የስፖርት ቪዲዮዎችን እያመጣችሁ መልቀቅ ነው የናንተ ስራ። ከዛ በቪው ይከፈላችኋል ማለት ነው። የአፕሊኬሽኑም ስም ባዘር ይባላል። ይህን አፕሊኬሽን ለማስጀመር አዲስ ከሆናችሁ ከስር ባለው ሊንክ ስትገቡ ልክ እንደዚህ ያመጣላችኋል። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ከዛችን ከስር የምትመለከቷትን ኮፒ ዚስ ኮድ የሚለውን 6A2 915ን ኮፒ ታደርጋላችሁ። እቺን ከጎን ያለችውን ምልክት ነክታችሁ ከዛ በመቀጠል እናንተ የምትጠቀሙት አንድሮይድ ከሆነ ጉግል ፕሌይ ስቶር ላይ ትገባላችሁ። አይፎን ከሆነ ደግሞ ወደ አፕ ስቶር የሚለውን ከሁለቱ አማራጭ መርጣችሁ ትገባላችሁ። ኢንስቶል ታደርጉና ስትከፍቱት ልክ እንደዚህ ያመጣላችኋል። ኮንቲኒው ዊዝ ጉግል፣ ከዛ ጉግል አካውንታችሁን መምረጥ፣ ኮንቲኒው። ልክ ስትገቡ ቾዝ ዩር ስፖርትስ ይላል። እዚህ ጋር እናንተ አካውንቱን ስትከፍቱ ወደ እናንተ የሚመጡት ምን አይነት ቪዲዮዎች ቢሆኑ ይመቿችኋል የሚለውን ነው እየጠየቃችሁ ያለው። እናንተ የተመቻችሁን ትመርጣላችሁ። እናንተ የምትለቁትን አይደለም እዚህ ጋር እየጠየቀ ያለው። ወደ እናንተ ቢመጡ ሊያዝናኗችሁ የሚችሉ የስፖርት አይነቶችን ነው እንድትመርጡ እየጠየቃችሁ ያለው። እኔ ለምሳሌ ፉትቦል ኦር ሶከርን መርጫለሁ። እናንተ ጨምራችሁ ብዙ መምረጥ ትችላላችሁ ከዚህ መሃል። ከዛ ከስር ኮንቲኒው፣ እዚህ ጋር ለአካውንታችሁ ዩዘር ኔም እና ስም እንድትሰጡ ይጠይቃችኋል። ከላይ ዩዘር ኔም፣ ከስር ደግሞ የምትፈልጉትን ስም ታስገባላችሁ። ፈርስት ኔም አለ፣ ላስት ኔም፣ ሁለቱም ላይ ስም ካስገባችሁ በኋላ ኔክስት ትሉታላችሁ። ከስር ቫሊዴቲንግ ይላችኋል። ቫሊዴት የሚያደርገው በዩዘር ኔማችሁ ሌላ ሰው አካውንት ከፍቶ ከሆነ ዩዘር ኔም እንድትቀይሩ ይጠይቃችኋል። ምናልባት ኢረር ካመጣ ከላይ ያለውን ዩዘር ኔም ቀይራችሁ ቼክ አድርጉ። ቫሊዴት ካደረገ በኋላ ቀጣዩ ላይ ጾታ ይጠይቃችኋል። እዚህ ጋር ጾታችሁን ሴሌክት ታደርጋላችሁ። ከዛ ኔክስት፣ እዚህ ጋር እድሜያችሁን ሴሌክት አድርጋችሁ ኔክስት። እዚህ ጋር ለፕሮፋይላችሁ ፎቶ ከፈለጋችሁ ማስገባት ትችላላችሁ። ካልሆነም ስኪፕ ኦር ኔክስት ብላችሁ ማለፍ ትችላላችሁ። እዚህ ጋር ቦነስ የምታገኙበትን ሪፈራል ኮድ እየጠየቃችሁ ነው። ቅድም ኮፒ አድርጋችሁ ከሆነ ያንን ኮፒ ያደረጋችሁትን እዚህ ጋር ፔስት ትላላችሁ፣ ወይም ደግሞ 6A2915ን ጽፈን ኔክስት እንላለን። ይህም ፕራይቬሲ ፖሊሲ ወደ ታች ስክሮል ታደርጉና አክሰፕት ትላላችሁ። እንደዚህ ካመጣላችሁ በዘር አካውንታችሁን በተሳካ ሁኔታ ከፍታችኋል ማለት ነው። ከዛ በመቀጠል እዚህ ጋር የመጀመሪያ ፖይንታችሁን ክሌም አድርጉ ይላል። ከስር ክሌም ናው ስትሉ ዋሌት እንድትከፍቱ ይጠይቃችኋል። ዋሌት የመክፈት ፕሮሰሱም በጣም ቀላል ነው። የሚመጣውን ሁሉንም ኔክስት ኔክስት እያላችሁ እስከ መጨረሻው ማሄድ ነው። ከዛ በድጋሚ ክሌም ናው የሚለውን ስትነኩ ክሌም አክቲቬትድ ይላችኋል። ስለዚህ የመጀመሪያ ፖይንታችሁን እዚህ ጋር ክሌም ለማድረግ አክቲቬት አድርጋችኋል። ለ5 ደቂቃ አፕሊኬሽኑን ሳትዘጉ ስትቆዩ ልክ ከላይ እንደምታዩት ፕሮግረሱ ይሞላና የመጀመሪያ ፖይንታችሁን ታገኛላችሁ ማለት ነው። በሪፈራል ሰውን በመጋበዝ ደግሞ ገንዘብ መስራት ከፈለጋችሁ ከላይ ያለችዋን እጅን 3 ነጥብ ትነካላችሁ። እዛ ኢንቫይት ኤ ፍሬንድ ኤንድ ኤርን ፖይንትስ የሚለውን ከላይ ያለውን ስትነኩት ሊንክ ያመጣላችኋል። ያንን ሊንክ ለጓደኞቻችሁ በመላክ እነሱ ሲቀላቀሉ በአንድ ሰው 0.15 USDT ታገኛላችሁ ማለት ነው። አፕሊኬሽኑ ገና ስለሆነ የተጀመረው በጣም ብዙ ሰው መጋበዝ ትችላላችሁ። ሌላው ደግሞ ቪዲዮ ስትለቁ በ1K ቪው 0.15 USDT ታገኛላችሁ። ቪዲዮ የግድ ራሳችሁ የሰራችሁት መሆን አይጠበቅበትም። ከየትኛውም ሶሻል ሚዲያ ከቲክቶክ ሊሆን ይችላል፣ ከኢንስታግራም አውርዳችሁ አምጥታችሁ እዚህ ጋር መልቀቅ ነው። ግን ደግሞ ቪዲዮን ስታወርዱ ዋተርማርክ ባይኖረው ይመረጣል። የቲክቶክን ወይም የኢንስታግራምን ቪዲዮዎች ደግሞ ያለ ዋተርማርክ ለማውረድ ከፈለጋችሁ ወደ ቪዲዮ ትሄዱና ለምሳሌ ቲክቶክ ላይ ሊንኩን ኮፒ ታደርጉና ወደ ቴሌግራማችሁ ትሄዳላችሁ። ከዛ እዚህ ከላይ ሰርች ባሩ ላይ ቴክኖሎጂ ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ ልክ እንደዚህ ቻናሎችን ያመጣላችኋል። ምናልባት ብዙ ሌሎች ፌክ አካውንቶች ሊኖሩ ስለሚችሉ ትክክለኛ የቴክኖሎጂ ኢትዮጵያ ቻናል ዩዘር ኔሙ ቴክኖሎጂ ኢትዮጵያ 0101 የሚለው ነው። እሱን ነክታችሁ ትገቡና እቺን የፕሮፋይል ምልክቷን ትነካላችሁ። ከዛ ዲስክሪፕሽን
ዲስክሪፕሽን ላይ ቲክቶክ ዳውንሎደር የሚለውን ይሄኛውን ቦት ትከፍታላችሁ። ስታርት ብላችሁ ቅድም ኮፒ ያደረጋችሁትን ሊንክ ታመጡና ፔስት ትሉታላችሁ። ከዛ ልክ እንደዚህ ቪዲዮን ያመጣላችኋል ያለ ዋተር ማርክ። እሱን ሴቭ ቱ ጋለሪ ወይም ደግሞ ዳውንሎድ አድርጋችሁ ትሄዱና በዘር አፕሊኬሽናችሁ ላይ ልክ ቲክታክ ላይ ሌሎች ሶሻል ሚዲያዎች ላይ ፖስት እንደምታደርጉት ፖስት ታደርጋላችሁ። በተደጋጋሚ የራሳችሁ ቪዲዮ ስላልሆነ ሌሎች ቪዲዮዎችንም እያመጣችሁ በብዛት ፖስት ማድረግ ነው። ከዛ ብዙ እይታ ባገኛችሁ ቁጥር ብዙ ገንዘብ የማግኘት ቻንሳችሁ እየሰፋ ይሄዳል እና ገና ጅምር ላይ ያለ ነገር ስለሆነ እድሉ እንዳያመልጣችሁ። ከዚህ ጋር የተገናኙ ሌሎች አዳዲስ መረጃ ቶሎ እንዲደርሷችሁ ከፈለጋችሁ የቴሌግራም ቻናላችንን መቀላቀል እንዳትረሱ። ሊንኩ ዲስክሪፕሽን ላይ አለ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት እና እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቴክኖሎጂ ኢትዮጵያ